ያው ድንቅ ስነ ስርዓት አለ። ለአገልግሎት መለየት የአንድ ሰው ጉዳይ አይደለም፣ የእግዚአብሔር አጀንዳ ነው። አሜን። እግዚአብሔር አጀንዳውን ለማስፈጸም ሰዎች ይመርጣል ጉዳዩ። ስለዚህ የዛሬው አጀንዳ የማን ነው? የእግዚአብሔር። ጌታ የተባረከ ይሁን። እግዚአብሔር ይመስገን። ስለ አገልግሎት ትንሽ ካልኩ በኋላ ስለ ስነ ስርዓቱ ትንሽ እላለሁ። በመተዳደሪያ ደንባችን በቅዱስ ስርዓት የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን የቅዱስ ስርዓት ማስፈጸሚያ ማንዋል አላት። የተስማማንበት በመጽሐፍ ቅዱስ መሰረት የተዘጋጀ ማንዋል አላት። ብዙ የአጥቢያ መሪዎች ስላላችሁ ይህን የምታውቁ ይመስለኛል። የኛ አጥቢያ መሪዎች እንዳላችሁ አውቃለሁ። ብዙ ስነ ስርዓቶች አሉ። የጥምቀት ስነ ስርዓት አለ፣ የቀለበት አለ፣ ወደ ጌታ ሰው ሲሄድ የመሸኛ ስነ ስርዓት አለ፣ ልጆችን ለእግዚአብሔር አሳልፎ የመስጠት ስነ ስርዓት አለ፣ እንዲሁ ደግሞ የሹመት ስነ ስርዓት አለ። የሚሾመው እግዚአብሔር ነው። ቤተ ክርስቲያን በገዛ ፍቃዷ፣ እኔና እናንተ በገዛ ፍቃዳችን ሰዎችን ለቅዱስ አገልግሎት ለእግዚአብሔር አገልግሎት መለየት አንችልም። የሚለየው እግዚአብሔር ራሱ ነው። ቤተ ክርስቲያን ዕውቅና ነው የምትሰጠው። እግዚአብሔር የጠራውን ሰው ትለያለች እንጂ እከሌ ተስማምቶኛል ብላ አትሾምም። የሚጠራው እግዚአብሔር ነው። ከመጽሐፍ ቅዱስ እንደምናየው ለምሳሌ ኢየሱስ ለአገልግሎት ተልኮ ነው የመጣው። የመጀመሪያው ሐዋርያ አገልጋያችን ኢየሱስ ነው። ጳውሎስ እንደዚህ አለ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለ አለ። አንድ እግዚአብሔር፣ አንድ አምላክ ነው ያለው። አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። መጽሐፍ ቅዱስ በዘዳግም 6 ቁጥር 4 ላይ እስራኤል ሆይ ስማ፣ እግዚአብሔር አምላክህ አንድ ነው፣ ምንም አይነት አማልክት መካከለኛ አይሁኑልህ፣ አንድ እግዚአብሔር አለ አለ ጳውሎስ። ከዛ ደግሞ መካከለኛ አለ፣ በሰውና በእግዚአብሔር መካከል የሚቆም አንድ ብቻ ነው። ከኢየሱስ ሌላ መካከለኛ የለም። መካከለኛ መሆን የሚችል እሱ ራሱ እግዚአብሔር የሆነ እግዚአብሔር ወልድ ክርስቶስ ኢየሱስ ብቻ ነው። ከዚህ በኋላ እንደዚህ አለ። ኢየሱስ ራሱም ደግሞ በገዛ ዘመኑ ምስክር ሆነ፣ ለብዙዎች ራሱን ቤዛ አድርጎ ሰጠ። ጳውሎስ ምን አለ? እኔም ለዚሁ ጉዳይ ሐዋርያ ሆንኩኝ። የተመረጥኩበት ምክንያት፣ የተሾምኩበት ምክንያት ለዚህና ለዚህ ብቻ ነው፣ ስለ ልጁ እመሰክር ዘንድ መካከለኛ ስለሆነው ስለ ኢየሱስ ሰዎችንና እግዚአብሔርን ማስታረቅ ስለሚችለው ስለ ኢየሱስ ብቻ አዋጅ ነጋሪ ሆንኩኝ። አገልግሎት በመመረጥ ነው፣ በጥሪ ነው። ሁላችን ተጠርተናል። እግዚአብሔር መረጠን። አሜን። አበራልን፣ ከጨለማ ወደ ብርሃን አመጣን። የመጣነው ደግሞ የእርሱን በጎነት እንድንናገር ነው። ልጁ ኢየሱስ ለሰው ልጆች ሁሉ ሞቷል ብለን እንድንናገር ሁላችን ተጠርተናል። ከጨለማ ወደ ብርሃን የመጣነው የእርሱን በጎነት፣ መልካምነት ለመናገር ብቻ ሳይሆን ተሹመናል፣ ካህናት ተደርገናል። በእኔ ብቃት አይደለም፣ በእናንተ አይደለም። ማንም የበቃ የለም። ከእናንተ የሆነ ነገር የለም። ሁሉ የሆነው ከእግዚአብሔር ነው። ጳውሎስ እንደዚህ አለ፣ አሁን የሆንኩት በእግዚአብሔር ጸጋ ነው። ያለ እግዚአብሔር ጸጋ ማገልገል አይቻልም። ሁላችን አገልጋዮች ነን። መጽሐፍ ቅዱስ ግን እንደዚህ ይላል። ኤፌሶን ምዕራፍ 4 11 እና 12 ላይ አንዳንዶችን ከሁላችን ለተለየ ዓላማ ተጠርተዋል። የተጠሩት ቅዱሳንን እኛን ለአገልግሎት ለማስታጠቅ፣ ጥሪያችንን እንድናውቅ፣ በጥሪያችን እንድንመላለስ፣ እግዚአብሔርን እንድናገለግለው ተጠርተዋል። የተጠሩ ሰዎች በየቤተ ክርስቲያኑ አሉ። እነሱን መሰወር አይቻልም። ጌታ የቀባውን፣ የጠራውን፣ የለየውን መደበቅ አይቻልም። ከመንፈስ ቅዱስ ጋር መጣላት ነው። መንፈስ ቅዱስ እንደዚህ ያደረገ። በአንጾኪያ የመጀመሪያዋ ቤተ ክርስቲያን ክርስቲያኖች ለመጀመሪያ ጊዜ ክርስቲያን ተብለው የተጠሩባት በዛ ውስጥ ጳውሎስና በርናባስ ሌሎችም አስተማሪዎች፣ ነቢያቶች ሲጾሙና ሲጸልዩ መንፈስ ቅዱስ እንደዚህ አለ፣ እስከ መቼ የኔን ልጆች ትሰውራላችሁ? ጳውሎስንና በርናባስን ለጠራዋቸው ሥራ ለዩልኝ። እስከ መቼ ትሰውሯቸዋላችሁ? ዕውቅና ስጧቸው፣ ለዩልኝ።
አሰራሩን መቃወም አይቻልም። መንፈስ ቅዱስ እንደወደደ የፈለገውን ይጠራል። የፈለገውን ለፈለገው ዓላማ ይጠራል። ዓላማውም ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ሰውን ሲጠራ ዓላማ አለው። ዓላማው ደግሞ እሱ ራሱ ነው። እኔን ለማክበር አይደለም፣ እግዚአብሔር የሚጠቀምበት ሰው ነው እንድባል አይደለም። ለራሱ ዓላማ ሰዎችን እግዚአብሔር ይለያል። ጳውሎስ በገላትያ ምዕራፍ 1 ቁጥር 15 ላይ እንደዚህ አለ። አገልግሎት ከጀመረ ከ14 ዓመት በኋላ ገና እንደምሰራ ገና እንደማገለግል እግዚአብሔር ለየኝ፣ በቅዱስ አጠራሩ ጠራኝ። ዓላማው ደግሞ ልጁን በኔ ሁኔታ ለመግለጥ ነው። በኔ ሁኔታ አሳዳጅ ነበርኩ። እኔ ክርስቲያኖችን የማሳድድ ነበርኩ። ክርስትናን የማጥላላ ክርስቶስን ራሱን የማሳድድ ነበርኩ። ልጁን በኔ ሁኔታ መግለጥ በወደደ ጊዜ ከሥጋና ከደም ጋር አልተማከርኩም። መጠራታችሁን ቤተ ክርስቲያን እስከምታጸድቅላችሁ አትጠብቁ። ከተጠራችሁ ከሥጋና ከደም ጋር አትማከሩ። ሰዎች በጉባኤ ዕውቅና ሰጧችሁ አልሰጧችሁ ብቻ ለቤተ ክርስቲያን ታዘዙ እንጂ የተጠራችሁበትን መጠራት ቅባታችሁን እግዚአብሔር ለለያችሁ ነገር ሰው ፓስተር አርቆ እስከሚሾመኝ ፓስተር አይደለሁም አትበሉ። አስተማሪ አርቆ ዕውቅና እስከሚሰጠኝ አስተማሪ አይደለሁም አትበሉ። የጠራችሁ እግዚአብሔር ነው። ጳውሎስ ከሥጋና ከደም ጋር አልተማከረም። በቀጥታ ወደ አገልግሎት ገባ። የተማረው ከራሱ ከኢየሱስ ነው። ሦስተኛው ሰማይ ድረስ ወስዶ ብዙ ነገር አሳይቶታል። ጳውሎስ የአዲስ ኪዳንን 2/3 መጽሐፍ ጽፏል። የክርስትናን አስተምሮ የጻፈው ጳውሎስ ነው። ገና ቤተ ክርስቲያን አማድ የሆኑት ዕውቅና ሳይሰጡት እሱ ኦልሬዲ የክርስትና አስተምሮ እነ ሮሜን 500 ገጽ መጽሐፍ የሚቻልባቸውን መጽሐፍቶች እነ ኤፌሶንን መልእክታቶችን አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ የአዲስ ኪዳንን 2/3 የጻፈ ማንም ዕውቅና ሳይሰጠው ዕውቅና አልተሰጠኝም ብላችሁ ኩርምት አትበሉ። አገልግሎታችሁ ላይ ሱም ማንም አይከላክላችሁ። የጠራችሁ የታመነ ነው። በአንድ ጊዜ በሁሉ ቦታ የሚገኝ ጸጋ የሚያበዛ ጎሽ የሚላችሁ ሰዎችም ጎሽ እስኪሏችሁ አትጠብቁ። በማዕረግ ስማችሁ እስኪጠራችሁ አትጠብቁ። ለአሕዛብ ወንጌልን ሰብኬ ከአረብ ምድር ከተመለስኩ በኋላ አማድ ለሆኑት ለሚመስሉት ለነ ጴጥሮስ፣ ለነ ዮሐንስ፣ ለነ ያዕቆብ ያገለገልኩትን ወንጌል አሳየኋቸው። ምሰብከው ኢየሱስ ክርስቶስን ነው ብዬ አሳየኋቸው። ምንም እንኳ እግዚአብሔር በድንቅ በተአምር ዕውቅና ሳይሰጠው የሰራበት ቢሆንም ስቲል ሰብሚሲቭ ነው ጳውሎስ በሄደበት ቦታ ሁሉ አነጋጋሪ ነገር ይፈጠራል። ቤተ ክርስቲያን ይተከላል። እንደውም አንድ ጊዜ አማልክት ናቸው ብለው የአበባ ጉንጉን ሊያረጉላቸው መጡ። ልብሳቸውን እየቀደዱ እኛ እግዚአብሔር አይደለንም ይህን የሰራው ጌታ ኢየሱስ ነው እያለ ክብር ይሰጥ ነበር። እግዚአብሔር በድንቅ በተአምር አገልግሎቱን ያጅብ ነበር። ፍሬው የበዛ ነበር። ባመነበት በትክክለኛው ነገር በእግዚአብሔር ጉዳይ ጽኑ ነው። ወደ ኋላ ዞር አይልም። ልፍስፍስ አይደለም። ያመነበትን ነገር የሚፈጽም ቆራጥ የእግዚአብሔር ባሪያ። ወንጌል ሰብኮ ገላትያ ላይ ከወጣ በኋላ እንደገና መዳን በጸጋ ብቻ አይደለም ሲደመር ሥራ ነው ብለው ሲነሱ ይኸውላችሁ ልዩ ወንጌል እኔ ከሰበኩላችሁ ከሰማችሁት ልዩ ወንጌል መጥቶ የሚሰብክ ካለ የተረገመ መልአክም ቢሆን ምን ይሆን? የተረገመ ስትሮንግ ፐርሰናሊቲ ጠንካራ ማንነት አለው። ላመነበት ነገር ወደዚህ ወደዛ አይለም። እግዚአብሔር የጨከነ ሰው የቆረጠ ሰው ይፈልጋል። ለኢየሱስ ወንጌል ሰው ቢሾም ዓላማው ወንጌል ለመስበክ ነው። ጳውሎስ በዚህ ሁኔታ ነው የተጠራው። ስለዚህ ለመሪዎች ደግሞ ለመታዘዝ አይከብደውም ነበር። መንፈሳዊ ሥርዓት ያውቃል። እኔ እኮ የተቀባሁ ነኝ፣ ለብቻዬ ማገልገል እችላለሁ። ባለራእዩ ጳውሎስ መስራችና ባለራእይ ተገንጥዬ የሆነ ነገር ይዤ ቁጭ እላለሁ። እነዛን አልፈልግም፣ እግዚአብሔር በኔስ አይሰራም ብሎ ቁጭ አለ።
ሁሉ ሰው የጌታ አገልጋይ አጀንዳው አንድ ነው። ምንም የተለያየ አጀንዳ የለንም። የራስ ካረግነው ነው የምንለያየው። ጴጥሮስ፣ ያዕቆብና ዮሐንስ የኢየሱስ የቅርብ ወዳጅ ነበሩ። የልብ አንድነት ነበራቸው። አማድም ሆነ የቀጠሉት በሐዋርያት ሥራ ላይ እንደምናየው እነሱ ናቸው። እኔ ኢየሱስን ከማወቄ በፊት እናንተ ተጠርታችኋል፣ ነገር ግን እግዚአብሔር የጠራኝ በዚህ መሰረት ነው፣ የሰራውትም ሥራ ይሄ ነው ብሎ ራሱን ሰጠ። የተጠራ አገልጋይ ለመንፈሳዊ አውቶሪቲ ይታዘዛል፣ ለመንፈሳዊ ስልጣን ይታዘዛል። ስለዚህ አምጥቶ አሳያቸው። ከዛ በኋላ ቀኝ እጃቸውን ሰጡ፣ አብሮነታቸውን ነገሩ። ንግግር አውቃለሁ ብሎ የእግዚአብሔርን አገልግሎት ማገልገል አይቻልም። የጳውሎስ ንግግሩ ደካማ ነው ይባል ነበር። መጽሐፍ ቅዱስ ላይ ስለ ራሱ ሲናገር ንግግሩ ደካማ ነው ይላል። እኔ ግን ኃይልንና መንፈስን በመግለጥ ነው ማገለግለው ወንጌልን አለ። በእኔ ውስጥ የሚሰራው ኢየሱስ ነው። በሁላችን የሚሰራ ማን ነው? እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ጌታ ኢየሱስ ለደቀ መዛሙርቱ ምዕራፍ 13 የራት ግብዣ አረገ፣ መሸኛ እና እርስ በርሳችሁ አንዳችሁ ለአንዳችሁ ተገዙ፣ አንዳችሁ የአንዳችሁን ድካም ሸፍኑ፣ አንዳችሁ የአንዳችሁን እግር እጠቡ። እኔ መምህር ሆኜ የእናንተን እግር ካጠብኩኝ እናንተ ደግሞ እርስ በርሳችሁ አንዱ የአንዱን ድካም ይሸፍን። አንዱ በአንዱ ላይ አይፍረድ፣ አንዱ የአንዱን ቆሻሻ ይጠብ። ማንም ጌታ የለም። ሺህ ጊዜ ሐዋርያ ቢሆን፣ ሺህ ጊዜ ነቢይ ቢሆን፣ ሺህ ጊዜ ፓስተር ቢሆን፣ ሺህ ጊዜ ሽማግሌ ቢሆን፣ ማንም ትልቅ። ምዕራፍ 15 ስንሄድ ስለ አገልግሎት ይነግራቸዋል። እርሱ እንደመረጣቸው ይነግራቸዋል። ቁጥር 16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ እኔን እኮ አትፈልጉኝም ነበር። ሰው ኃጢአተኛ ነው፣ የእግዚአብሔር ክብር ጎሎታል፣ የእግዚአብሔር ሕልውና ጎሎታል። እግዚአብሔርን የሚፈልግ ማንነት የለውም። እግዚአብሔር ረድቶት አብርቶለት ጸጋ አብዝቶለት ወደ እሱ ጠራን እንጂ እኛ እግዚአብሔርን የምንፈልግ አልነበርንም። ኤፌሶን ምዕራፍ 1 ቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በክርስቶስ በፍቅር እንድንሆን አሰበን ይላል። በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር ነው እየሄደ ሰዎችን የሚያስነሳው። ሙሴ ያውቃል እስራኤሎች የተለዩ ሕዝብ እንደሆነ እናቱ ስላሳደገችው። ምንም እንኳ በፈርዖን ቤተ መንግሥት ያደገ ቢሆንም ያሳደገችው ወላጅ እናቱ ናት። ባደገ ጊዜም ጦረኛ ስለነበር፣ ጉልበታም ስለነበር አንድ ግብፃዊ አንድ እስራኤላዊ ሲበድል አይቶ በእጁ ነው የገደለው። እንዲህ አይነቱን ነፍሰ ገዳይ ከ40 ዓመት በኋላ እግዚአብሔር በእሳት ቁጥቋጦ ተገለጠለት። መጠራት ከእግዚአብሔር ነው። ጥሩ ኤቲካል ስነ ምግባር ያለው ሰው ስለሆንን አይደለም። እግዚአብሔር ዘግቷል። አንድም ጻድቅ የለም፣ ሁሉም የእግዚአብሔርን ስታንዳርድ፣ የእግዚአብሔርን ቅድስና፣ የእግዚአብሔርን መልካምነት መድረስ አይችልም። ሰው ሁሉ ኃጢአተኛ ነው። ሙሴ በመጽሐፍ ቅዱስ ስላለ እስራኤልን ከግብፅ ባርነት ስላወጣ አናሽ ሞለምነው። ማንነቱ ምን ነበር? ነፍሰ ገዳይ። በእሳት ቁጥቋጦ ሲገለጥለት አይቃጠልም ቁጥቋጦ። ያንን ታምር እያየ ሌላ ሰው ፈልግ። ኃይለኛነታችንንም ይጠቀምበታል ጌታ፣ ጽኑነታችንን ይጠቀምበታል። የጳውሎስን ጠንካራ ስብዕና እንደተጠቀመበት ኃይለኝነቱን ተጠቀመበት። ጽላቱን ይዞ ሲወርድ ጥጃ ሰርተው ሲያመልኩ በጥብጦ አጠጣቸው። መልሶ ደግሞ ይህን ሕዝብ ማረው እባክህ ጌታ ሆይ፣ እነሱን ከምታጠፋ ሌላ ሕዝብ ለእኔ ከምትፈጥርልኝ የኔን ስም ከሕይወት መዝገብ ሰርዘው። ኖህን ብንወስደው ዘፍጥረት ምዕራፍ 6 ላይ ኖህ በእግዚአብሔር ፊት ሞገስ አገኘ፣ ትውልድ እንዲቀጥል። እግዚአብሔር ሰውን በመፍጠሩ ተጸጸተና ሥጋ ለባሽን ሁሉ አጠፋል እንዳለው እግዚአብሔር ያ ትውልድ እንዳለ ጠፋ። ትውልድ እንዲቀጥል የኖህ ቤተሰብ ተመረጠ። አዲስ ሕዝብ ከኖህ ጀመረ። ዘፍጥረት ምዕራፍ 9 ላይ ሞገስ ያገኘው ኖህ ወይን ተከለ፣ ወይኑ አፈራ። ከዛ ወስዶ መጠጥ አረገው፣ ጠመቀው። ጠምቆ ጠጣ። መጠጣት ብቻ አይደለም፣ ሰከረ። ሰክሮ ራቁቱን ድንኳን ውስጥ ትውልድ እንዲቀጥል የተመረጠው ሰው ለልጆቹ ምሳሌ አልሆነ። ሰካራሙ ኖህ፣ ዳዊት ነፍሰ ገዳይ እና ዝሙተኛ፣ ውሸታ። ኃይለኛው ነፍሰ ገዳዩ ሙሴ ታላላቅ ስራዎች እንዲሰሩ ተመረጡ። እግዚአብሔር የሚጠራው ሰው ጥሩ ታሪክ ያለው አይደለም። ሸማ ያለበሰን፣ ንጹህ ነገር ያለበሰን፣ ጽድቅ ያለበሰን ኢየሱስ ነው። አንድ የራሳችን የሆነ ነገር የለንም። የመረጥኳችሁ ደግሞ ልትሄዱ ጭብላችሁ ፓስተር ነኝ፣ ሐዋርያ ነኝ፣ ወንጌላዊ ነኝ እንድትሉ አይደለም። የመረጥኳችሁ
ልትሰሩ ልታገለግሉ ነው። ልትሮጡልኝ ነው። ቀን ሌት ሳትሉ ልታገለግሉኝ፣ በራሳችሁ ጉዳይ ላይ እንድታተኩሩ አይደለም። ትሄዱ ከዛስ ፍሬ ልታፈሩ። ፍሬ የግድ ነው። ምዕራፍ 15 ዮሐንስ ወንጌል ቅርንጫፍ ከግንዱ ጋር ካልተጣበቀ ፍሬ ሊያፈራ ያለኔ ምንም ልታደርጉ አትችሉ። ከዛ ፍሬያችሁ እንዲኖር ለጌታ ስትሰሩ ወደ ጌታ ይዛችሁ የምትሄዱት አላችሁ። በሰማይ ያጠፋችኋት ጊዜ ለጌታ ስትሉ የከፈላችሁት ዋጋ ሁሉ ነገር በሰማይ ይጠራቀም። የሚያወራርድላችሁ ደግሞ ጻድቅ ፈራጅ የሆነው ኢየሱስ ነው። ጳውሎስ እንደዚህ አለ። በመጨረሻ በሚገደልበት ጊዜ እንደሚሞት ወደ ጌታ እንደሚሄድ አወቀ። ብዙ ጊዜ እስከ ሞት ድረስ ደርሶ ነበር ብዙ ጊዜ። ነገር ግን የመጨረሻው ሞት እንደደረሰ አወቀ። ሲያውቅ ሕይወቴ ለመስዋዕት ቀርቧል አለው ጢሞቴዎስን። ልሞት ነው እና ሞት አያስፈራኝም፣ ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ ለክርስቶስ በሚሆን ጉዳይ ተጋድያለሁ፣ ከኃጢአት ጋር ተጋድያለሁ፣ ኢየሱስን ለማክበር ብዙ ዋጋ ከፍያለሁ፣ መልካም ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ እምነቴን ጠብቄያለሁ፣ አንድም ጊዜ ቢሆን ጌታን አልካድኩም። ጻድቅ ፈራጅ የሆነው እግዚአብሔር ሽልማቴን ይሰጠኛል። እሱ ደግሞ ምንድነው? ጻድቅ ነው። ስራችን እሳት በሆነው በኢየሱስ ፊት ይታያል። በአገዳ የሰራ ነው፣ በእንጨት የሰራ ነው፣ በገለባ የሰራ ነው ይቃጠላል። ለራሳችን የሮጥንለት ነገር ምን ይሆናል? ይቃጠላል። በጌታ ፊት መቅረቡ አይቀርም። ለጌታ ስንል ደግሞ የሰራ ነው የከበረ ዕንቁ ሆኖ ወርቅ ሆኖ ብር ሆኖ የማይቃጠል ሆኖ ይቀርልናል። ለኔ ብቻ አይደለም አለ ጳውሎስ፣ መገለጡን ለሚጠብቁት ሁሉ ፍሬያችሁ እንዲኖር ምን አረኳችሁ? ሾምኳችሁ።